بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وعلى آله وصحبه وموالاه أما بعد السلام عليكم ورحمة الله وبركاته تكل مكروج لاغبو እህቶች ይሆናል ኢንሻአላህ እነዚህ መክሮች ላገቡ እህቶች ትዳራቸው ላይ ስኬታማ ይሆኑ ዘንድ ያማረ ትዳር ጥሩ ትዳር ሸሪዓዊ የተፈለገበት ትዳር ይሆን ዘንድ የነሱ ሚና ከባድ ስለሆነ የሴቶች ሚና ሴቶች ትዳር በማስተካከልና በማበላሸት በኩል ያላቸው ትልቅ ሚና ከባድ ስለሆነ ይህንን አመለካከታቸው ሰፋ ያደርጉትና እንዲሁ የባሎቻቸው ሐቅ ይበልጥ ጠብቀው ሸሪዓ ባዘዘው መልኩ ትዳራቸውን በተሳካ እንዲሁ ደግሞ ስኬታማ በሆነ መልኩ ይመሩት ዘንድ የተጠቀሱ ምክሮች ናቸው። እነዚህ ምክሮች ተቀለል ባለ መልኩ ላገቡ እህቶች ቢሆኑም ላላገቡ እህቶች ደግሞ እንደ ዝግጅት የሚሆናቸውና ጠቃሚ የሆነ ሊያውቋቸው የሚገቡ ነገራቶች ናቸው። እንደሚታወቀው በሸሪዓችን ባልና ሚስት በሐላል ኒካህ ካሰሩ በኋላ እንደ አንድ ሁለት ሆነው እንደ አንድ ሊሆኑ ነው የሚፈልገው ሐሳባቸው ውዴታቸው በመተሳሰብ በመነጋገር በመተዛዘን እንዲኖሩና ትዳራቸው ይበልጥ ወልደው ሷሊህ ልጆች አፍርተው ከዱንያ አልፈው ማለት ነው የአኺራ ባልና ሚስት ሊሆኑ ይገባል። ያ ነው የሚፈልገው ከዱንያ አልፎ አኺራ ላይ ባልና ሚስት ይሆኑ ዘንድ ከዱንያ አልፎ የአኺራውን ያኒ ባልና ሚስትነት እስኪያገኙ ድረስ የሚያደርስ ትዳር ሊሆን ግድ ይላል። ለዚህ ደግሞ ሴት ልጆች ያላቸው ሚና ከባድ ነው። በዘመናችን ብዙ ጊዜ የሚከሰቱ ፍቺዎች በእነሱ ዘንድ አብዛኛው ችግር ከዛ ነው። ብዙ ጊዜ በዚህ ነገር ነው የሚከሰተው ቀላል ነገር ማስተካከል በሚቻል ነገር እንዲሁም ደግሞ ትዳሮች ያማሩ ያሉት በሴቶችም ሚና በሴቶች ድርሻ እንደሆነም ግልጽ ነው። ስለዚህ قال الامام الذهبي رحمه الله تعالى امام الذهبي من ይላል ويجب على المرأة ايضا በሴት ልጅ ላይ አሁንም ግድ ይሆናል ሌሎች ግዴታዎች ከተጠቀሰ በኋላ ነው እንግዲህ ويجب ግዴታ ይሆናል على المرأة ايضا በሴት ልጅ ላይ በተለይ ባለ ትዳር በሆኑ ሴቶች ላይ ይሄ ነገር ግድ ይሆናል ከባሎቻቸው ጋር ያለው ህይወት እንዲያምርና ትዳራቸው ይሰመር ይሆን ዘንድ አንደኛ دوام الحياء من زوجها ከባሏ ጋር ሐያ ሊኖራት ይገባል። እንደሚታወቀው ሴት ልጅ ጋጥ ወስቶን አይወደድም። ሴት ልጅ በተፈጥሮ የተፈጠረችው በሐያ ነው አይናፋርናት በተፈጥሮ ምናልባት በተለያዩ ነገራቶች የፈረንጆች እንዲሁም ደግሞ የአውሮፓዎችን ስታይል በመከተል የነሱን ፋሽን የነሱን ሁኔታ በመከተል ነው ሴት ልጅ ጋጥ ወጥ የሆነችው ከወንድ በላይ እየሆኑ ያሉት እንጂ ሴት ልጅ በተፈጥሮ ስትታወቅ ስትፈጠር አይናፋርናት ሐያ አላት። ስለዚህ ይህ ሐያ ለባሏ ሊኖራት ይገባል። ለባሏ አይናፋር ልትሆን ይገባል። ጋጥ ወጥ ልትሆን አይገባም። ወንዶች በተፈጥሮ ሲወድ ይሄ ነገር አይወዱም። ጋጥ ወጥነት ወይ ደግሞ ሐያ ማጣት ጥሩ ባህሪ ባይሆንም እንደ ወንድ ላይ ነው የሚሆነው ብዙ ጊዜ ሴት ልጅ ግን ይሄ የላትም። ስለዚህ እንዲህ አይነት ባህሪ ሊኖራት አይገባም። ባሏ የምታፍረው ሐያ ያላት የምታከብረው ሊሆን ይገባል። በአጠቃላይ የምታከብረው ማለት ነው። ምክንያቱም ሐያ የሚኖረው ከክብር ጋር ነው እሱን ከማላቅ ጋር። ስለዚህ አንድ ሴት ልጅ ባሏን ልታከብረው ሐያ ሊይዛት ይገባል። አፉን የሚይዝበት ይሄ ነገር እንዴት እስኪል ድረስ የሚሆን አይነት ሁኔታ ማሳየት የለባት። ከሐያ የወጣ ተግባር ሊሆን ይችላል ንግግር ሊሆን ይችላል ጸባይ ሊሆን ይችላል ልታሳይ ይገባል። ስለዚህ ለባሏ አይናፋር ልትሆን ይገባል። በዘመናችን ግን በተቃራኒ የሆነ ነው። ለባሎቻቸው ጋጥ ወጥ ናቸው ለውጭ ሰው ግን አይናፋር ናቸው አንገታቸው ይደፋል። ላ ሐያ ከባሏ ጋር መጀመሪያ ሊሆን ይገባል። ለባሏ ሐያ ያላደረገች ደግሞ ነው ሐያ የምታረገው። ስለዚህ ልጅ ለባሏ ጋጥ ወጥ ላትሆንና ሐያ ሊኖራት ልታከብረው ልታልቀው ይገባል። ሁለተኛ ወغض طرفها طرف قدامها يعني قدامه يعني እሱን በሚቀርብበት ሰዓት ላይ እሱ አጠገቧ በሚሆንበት ሰዓት ላይ በሰውነት አካሏ በአይኗም በአጠቃላይ ልትገለምጠው በመጥፎ አይታ ልታየው አይገባም። በእዝነት አይን በውዴታ አይን ልታየው ይገባል ባሏን። በዚህ አይነት መልኩ እሱ ልታከብረውና ልታልቀው ይገባል። ወጣዓቱ ለአምሪሂ ቀጥሎ ደግሞ ትእዛዙን ማክበር ይሱ ትእዛዙን ማክበር ያዘዘው ነገር ከአላህ Subhanahu Wa Ta'ala መንገድ የሚያወጣ እስካልሆነ ድረስ ወንጀል እስካልሆነ ሐራም ነገር እስካልሆነ ድረስ የባሏን ትእዛዝ መታዘዝ አንድ ሴት ልጅ ግድ ይሆንባታል። ይህ የተደረገው ሴት ልጅ ባሏ መታዘዝ አለባት ሲባል እሷ ለመበደል አይደለም። ሁለቱም አዛዥ ከሆነ ማንንም ይሰማው። ሁለት አዛዥ ከሆነ ይሄም የሱ ፍላጎት እንዲፈጸም ይሄም የሱ ፍላጎት። ስለዚህ በአንድ ትዳር ላይ ተስማምቶ መኖር አይችልም። ለዛ ሲባል ነው ሴቷ እንድትሸነፍና ለሱ ትእዛዝ እንድትታዘዝ የተደነገገው እንጂ ሴት ልጅን መበደል ወይም ደግሞ እሷን ጉዳይ ዝቅ ማድረግ አይደለም። እስካዘዛ ድረስ መታዘዝ አለባት ያ ነገር። ይሄ ነገር እንዳይፈጸም ካለ ያ ነገር ፈጽማ መገኘት የለባትም። ይሄ ነገር ደግሞ ፈጽሚው ካላ ደግሞ ተታው መገኘት የለባትም ሐራም እስካልሆነ ድረስ
በአላህ ያኔ መብት እንድትተው እስካላደረጋች ድረስ ትእዛዝ ሲያዛት መታዘዝ ይተበቅባታል ብዙ ጊዜ ትዳር ፍቺ ላይ አያችሁ እንደሆነ አትታዘዘኝም ነው በቃ ምላትን አትሰማኝም ነው የሚባለው ብዙ ጊዜ አትሰማም በቃ ያ ሊሆን አይገባም ባልሽ ንጉስሽ ነው ባልሽ ሁሉ ነገርሽ ነው ስለዚህ ልታከብራል ያኔ እንትልቱ ይገባል ልትታዘዙ ይገባል ለሱ ትእዛዝ መጻረር ሆን ብለው ደግሞ እሱን ለማናደድ ይሞክራሉ ሆን ብለው ባሎቻቸው አላሁ አክበር ሆን ብለው የሱን ትእዛዝ ማመጽ ይፈልጋሉ ስለዚህ አቅምሽ እስከቻለው ድረስ እሱ ያኔ ያዘዘሽ ነገር ልትታዘዥ ይገባል ምክንያቱም ኸይር አለው እሱ እንዲወድሽ እንዲያከብርሽ የበላይ እንዲያደርግሽ ስትታዘዡ ማለት ነው ያኔ ይበልጥ ሊያዝንልሽ ይቀርባልና ስለዚህ ትእዛዙ ማክበር ግድ ይላል ማለት ነው ትእዛዙ መጣስ አያስፈልግም ወንጀል እስካልሆነ ድረስ ሌላ ወስኩት عند كلامه ሲናገር ባሏ ልታዳምጠው ይገባል ስኩት ዝምታ ልትመርጥ ይገባል ገና ንግግሩ ሲጀምር አፉን ብሎ ማስቆም ላ ይሄ ሲልጅ አደባራ ነው ከባሏ ጋር ያላት አደብ ትክክል አይደለም ገና ሲናገር ኡፍ ይያለች ላ መሆን የለበትም حتى የሚናገረው ንግግር ጥሩ ነገር እንኳን ባይሆን ምናልባት የሚያመጣው ሐሳብ ትክክል ላይሆን ይችላል ሐሳብ የሚናገረው ንግግር ትክክል ላይሆን ይችላል ስለዚህ ምን ታደርጋለች በአደብ ታዳምጠዋለች ጨርሳ ንግግሩ ሲጨርስ ዝም ብላ ታዳምጠዋለች ከጨረሰ በኋላ ትክክል ከሆነ ትደግፋለች ከጎኑ ትሆናለች ትክክል ካልሆነ እንኳን አረ ወደዛ ይሄ ሳይሆን ምን ትላለች በሰንሳት እሱ በሚወደው ስም እየጠራች ውዴ ባሊ ምክንያቱም ማለት ትችላለች ለአጅነቢ ነው እንደተቀረቀለ ባላ ሁሉ ነገር ማለት ትችላለች እሱን በሚወደው ስም እየጠራች ከዛ ይሄ እኮ አንተ ትክክል ነህ አንተ ባሰብከው መልኩ አንተ በተናገርከው መልኩ ቢፈጸም ይሄ ነገር ጥቅም አለው ይሄ ነገርም ጉዳት አለው ግን ይሄ ቀርቶ በእንዲህ ቢሆን ምን ትላለህ ብላ በጥሩ አመለካከት የሱን ሐሳብ ተቀብላ ከዛ በኋላ መጥፎ እንኳን ቢሆን በእንደዚህ አይነት መልኩ ምን ልታረጋው ያኔ ልትቀለብሰው ይገባል እንጂ ንግግሩ ወርቅ በማድረግ እሱን በመጻረር አይሆንም ያልሆነ እንኳን ትእዛዝ ቢያዛት ያ ትእዛዝ በረጋ ባለ መልኩ መደማመጥ ነው ዋናው ነገር ረጋ ባለ መልኩ ታስረዳዋለች ምክንያቱም የሆነበት ምክንያት እሷ እንዲያዛት ይሄ ነገር እንድትተደረገበት እሷ ለመበደል አይደለም ቅድም እንደተናገርኩት ተዳራቸው እንዲስተካከል ነው እልህ እንዳይፈጠር ነው እሱም እልህ እንዳይዛቸው ነው አንድ ሰው ካልተሸነፈ ሁለቱም እልህ ላይ ከገባ ከባድ ነው የሚሆነው ስለዚህ እልህ እንዳይፈጠር ወይም ደግሞ እሷ አትሰማኝም እሷ የኔን ትእዛዝ አታከብርም እንዳይል ልትሰሚው ንግግሩ ታዳምጪው ይገባል ንግግሩ መስማት ግድ ይሆናል ማለት ነው ሌላ ወልቂያም عند قدومه ሲገባ ከስራ ሊሆን ይችላል ቦን ሊሆን ይችላል ወደ ቤት ሲገባ ተነስታ ልትቀበለው ይገባል ተነስታ ልትቀበለው ተቀበላ ስማ እንዴት ነው ያልከው ምን ችግር አለ ብላ ውዱ የሚያደርግበትን አቀርባ የሚበላው ነገር አዘጋጅታ ልብሱ የሚቀይረውን ያዳር ልብሱ ፈልጋ እነዛ ደግሞ ያወለቃቸው ልብሶቹ በተነሳት ቦታው አድርጋ እንደዛ ልታረግለት ይገባል ይህ ወንድ ልጆችን ልብ የሚገዛ ትልቅ ነገር ነው በዘመናችን ደግሞ ተቃራኒ ሊሆን አይገባም እንደዛ ያኔ ሶፋ ላይ እና ቁጭ ብላለች በሩም ሲንኳኳላ ተሰማቻለች ምክንያቱም ቲቪ ያየች ነው ፕሮግራም እየተከታተለች ነው ሰላም አለይኩም ሲል ወአለይኩም ሰላም ይልለት የለም ይገባል እሱ ራሱ ይናደዳል ሲያዩ ቤቱ ላይ ያኔ ትክክል ያልተዘጋጀ ነገር ሊያይት ነው ከሷ ፕሮግራም ላይ ናት ከዛ ላይ ይናደዳል ምንድነው ይኒት ትዳር እሷ እኔ ጋር መምጣቷ ምንድነው እኔ ለምግብ ነው እንዴ ያመጣኋት ምግብ ልሰራ ብቻ ወይስ እኔ ለፍራሽ ብቻ ነው ያመጣኋት የሚል ነገር ይሰማዋል ያ እንዳይሆን እሷ ምን ማድረግ ይተበቅባታል ቂያም ልክ ይመጣል አይደለ የሚመጣበት ሰዓት ታውቃለች በቃ ትዘጋጃለች በአማራ ሁኔታ ሆና ተጠብቀውና ልክ ሲመጣ ትቀበሏለች ስማ ማለት ነው እንዲሁም ደግሞ አረጋግታ ምክንያቱም ወንድ ልጅ ሴት ልጅ ቤት ውስጥ ንጉስ እንድትሆን የቤት ንጉስ እንድትሆን የተደረገው ወንድ ልጅ ግን የሷ ሐቅ ተሸክሞ ወጥቶ ሰርቶ እንዲመጣ እሷን ሊመገብ እሷን ሊያለብስ ኃላፊነት የቤቱ ሁኔታ በአጠቃላይ ከስብ የተደረገው እሱ ነው እሷ አይደለችም ሴት ልጅ ቤት ውስጥ ወቀራ في بيوتك ነው የተባለው ቤታቸው ውስጥ ጠርጉ ነው ቤት ሁኑ ነው የተባለው ቤት ላይ ትልቅ ስልጣን ሰጥቷቸዋል አላህ ቤት ላይ ቤታቸው ውስጥ ትልቅ ኃላፊነት ሰጥቷቸዋል ውጭ ላይ ያለው ደግሞ ወንድ ነው ምክንያቱም ከአቅም አንፃር ሴት ልጅ ደካማ ናት ከብዙ ነገር አንፃር ፊትና ከመፍራት አንፃር ወንድ ልጅ ነው ውጭ ወጥቶ ታግሎ ሰርቶ መምጣት ያለበት ስለዚህ በዚህ ሰዓት ላይ ብዙ ነገር ያጋጥመዋል ሰዎች ሊያናድሩት ይችላሉ ያልሆኑ ባህሪዎች ሰዎች ጋር ሊቀያየም ይችላል ብዙ የሚያስደስቱ ነገራቶች ሊያይ ይችላል ስለዚህ ልክ ቤቱ ሲገባ ያ ውጭ ያለው ነገር ልታስረሳው ይገባል ተናዶን ካኩን አረጋግታ አፍሽር ከጎንህ ነኝ ምን ችግር ተፈጠረ ከዛ ለችግሩ መፍትሄ በማድረግ ቆይ መጀመሪያ ናብላስቲ ናስቲ ቁጭ በል አረጋግታ ጸጉሩን ያሸጅ
ስማ ተቀበላ ቁጭ አድርጋ አሳጠባው ወዶ አድርጎ የሚሰግድበት አመቻችታ ልብሱ እንዲቀይር አድርጋ በስነ ስርዓት በእንደዚህ ሁኔታ አረጋግታ ማስቀመጥ ትችላለች። የዚህን ጊዜ እሱ ምን አደረገችው እንዳለ ተቆጣጣረችው ማለት ነው። በቃ እንዲህ ማድረግ ነው ያለባት እንጂ እሱ ራሱን እንዲግራ አድርጎ ምን ብሎ እንትን ብሎ እሷ እዛው ሶፋ ላይ እንዳለች ሁሉ ነገር አድርጎ ከሆነ ስለዚህ በቃ መከባበር አይኖርም። ላንቺ ያለው ፍቅር ይቀንስበታል። እሺ ሚስቴ ናት ወይስ እኔ ነኝ ሚስት የሚል ነገር ይመጣል። ማን ነው ሚስት የሚለው ነገር ማን ነው አዛዥ የሚል ነገር ይመጣል። ከዛው አንቺ መፈተን ይጀምራል። በነገር ወጋ ያረግሻል። ከዛ መናደር ሲመጣ ከዛ በኋላ ፍቺ ወደ ፍቺ ነው የሚሄደው። ግን መጀመሪያ ሲገባ አንቺ ተቀበለሽው ነገራት አረጋግተሽው ቢሆን ኑሮ ላንቺ እንኳን መጥፎ ነገር ሊናገርሽ አስቦ ቢመጣ እንኳን خلاص ቀድመሽዋል ቀድመሽ በቃ ልቡን ወስደሽዋል ቀድመሽ ምንም ነገር ማድረግ አይችልም። አቅምም የለውም ከዛ በኋላ ማለት ነው። ስለዚህ ይሄ ነገር ሴቶች ሊተገብሩት ይገባል። ሲገባ ተነስተው ሊቀበሉት ምንም ችግር የለውም። ነገራቱ አዘጋጅተው ይሄ ነው ትልቁ ነገር። በትዳር ላይ ደግሞ ትልቅ ይሄ መተሳሰብ አንዱን መካደም አንዱን ውለታ መዋል ይሄ ነው ትልቅ ቦታ እንዲሰጥ ትዳራቸው እንዲነፋቀፈቅ የሚያደርጉት ከሆነ ይሄ ማይሆን ከሆነስ እዛ ውጭ ላይ ነው ማምሸት የሚፈልገው ቤቱ መምጣት አይፈልግም። ሚስቱ ጋር መዝናናት የሚፈልገው ካፌ ምናምን ነው ቡና አዞ ካፌ ነው የሚቀመጠው እሷ ጋር መምጣት አይፈልግም። ነገር ግን እሷ ቤት ላይ ኢክራም አድርጋ ባላት አቅም ተዘጋጅታ የምትጠብቅ ከሆነ ልክ ስራ ሲጨርስ ጉዳዩ ሲጨርስ እየሮጠ ቤት መምጣት ነው የሚፈልገው። ወደ እሷ ነው መምጣት የሚፈልገው ምክንያቱም ቤት ያን የሚጠብቀው ነገር ያቃላ። እቤት ደግሞ ያለው ነገር ዝርክርክ ከሆነች ለሱ ቦታ ማስጠት ከሆነ ልክ ክፍት ጊዜ ሲኖረው ነገራቶች ሲኖረው ቤት መምጣት ሳይሆን ከጓደኞቹ ጋር ባልሆነ ቦታ ማሳለፍ ነው የሚፈልገው። ከሚስቱ ጋር መዝናናት ከሚስቱ ጋር መደሰት ከሚስቱ ጋር መጫወት አይፈልግም። ስለዚህ ያ ነገር እንዳይሆን ምክንያቱም አቤታችሁ ሁሉ ነገር ማድረግ ትችላላችሁ። ብዙ ነገር መዝናናት ከተፈለገም እቤት ውስጥ ብዙ ነገር አድርጎ መዝናናት ይቻላል። ብዙ ነገር ማድረግ ይቻላል። ስለዚህ ይሄ ነገር ደግሞ ድርሻው የምትወጣው ሴት ናት። እሱ እንግዲህ ኩሽና ገብቶ አድርጎ ምንጣፍ አንጥፎ እንደዛ እንዲሆን አያደርግም ምክንያቱም እሱ ውጭ ነው በአቅሙም ላይ ኖሮ ይችላል ይሄ ነገር። አንቺ ግን ይሄ ነገር እቤት ውስጥ ብዙ ነገር ማድረግ ትችላለሽ። ቤትሽ ትልቅ ያኔ መዝናኛ ማድረግ ትችላለሽ። ቤትሽ ማለት ነው ትልቅ ያኔ ሁለታችሁ የመዝናኛ ስፍራ ልታደርጊው ትችላለሽ። ጊዜው ማለት ነው ካንቺ ጋር እንዲያሳልፍ በአጠቃላይ ልክ ትርፍ ጊዜው በአጠቃላይ ወደ አንቺ እንዲመጣ ማታ በቃ እስኪመጣ እስኪጨንቀው ድረስ ማድረግ ትችላለሽ። በቃ እስኪመጣ ይሄ ደግሞ የአንቺ ድርሻ ነው። ስለዚህ ልትወጪውና ሲመጣ አቀባበል ልታደርግለት ይገባል ነው። ሌላው وعرض نفسها عند يعني عليه عند نومه በሚተኛበት ሰዓት ላይ እንቅልፍ ሰዓት ላይ ሲሆን ለሱ ዝግጁ ልትሆን ይገባል። እሱ ሊተኛ ልብሱ እንተኛ ብሎ ሊተኛ ሊሄድ እሷ እቃ ማጠብ ቤት ማስተካከል ወደ ስልክ ማውራት ወደ ውጭ ልትሆን አይገባም። በቃ ሐጃዋን በጊዜው ጨርሳ ልክ መተኛታ ሲደርስ በቃ ከሱ ጋር አብራ ልትተኛ ይገባል። ሐጃ ይኑሮ ማይኑሮ በቃ አብሮ መተኛት አለባቸው። ይሄ ነገር ልታስለምድ ይገባል። ልክ በተቃራኒው እንደሚሆን አይሆንም። በቃ እሱም ባስፈልገው ሰዓት ይተኛል እሷም ባስፈልገው ሰዓት ትተኛለች። እሱም የራሱ ፕሮግራም የለውም። ከዛ በኋላ ችግር ይፈጠራል። ላይናገር ይችላል ምናልባት እሷም ላትናገር ትችላለች። ስለዚህ ይሄ ነገር ሁለቱ ያኔ እሷ በሚተኛበት ሰዓት ላይ ልክ መኝታ ሰዓት ላይ በቃ خلاص አብራው ልትተኛ ይገባል። ብዙ ጊዜ ባልና ሚስት ደግሞ ያው ጉዳያቸው የሚጫወቱት የሚነጋገሩት ፍቅር የሚሰጣጡ ምን ያኔ በአጠቃላይ አንዱን የሚያሞግሰው ብዙ ነገር የሚከሰተው መኝታ ላይ ሲሆኑ ነው። በዛ ሰዓት ላይ ፍሪ ስለሚሆኑ ማለት ነው። ሐሳባቸው ሁሉ ፍሪ ስለሚሆን እሷ ለሷ ጊዜ መስጠት የሚባለው ከዛ ላይ ስለሆነ ያን ሰዓት ልታባክነውና ያን ሰዓት ላይ ወደ ሌላ ልትሄድ አይገባም። መካራስ ከሱ ጋር አብሮ መተኛት ይተበክባታል። ለሱ ዝግጁ መሆን ማሳየት አለባት። ምክንያቱም ወደ ውጭ አይ መሄድ ከሆነ ወንዶችን ወደ ውጭ እንዲያዩ የሚያደርጋቸው ነገር ይሄ ነው። ባልና ሚስት ፍቅር የሚባለው ነገር ይሄ ነው። ዋናው ነገር ያኔ የሐሳብ እንዲሁም ደግሞ መነጋገር አንዱን እንትን ማለት ይሄ ነው። ዋናው ነገር በተዳራ የሚፈልገው ፍቅር የሚባለው ይሄ ስለሆነ ይሄ ነገር ነው የሚገኘው አብዛኛው ጊዜ ሌሊት ላይ ስለሆነ ይሄ ነገር ልታረገው ይገባል። እሷ ነፍሷን ልታዘጋጅና ለዛ ነገር ዝግጁ ሆና ልትጠብቀው ከሱ ጋር አብራ ለመተኛት መሞከር ይተበክባታል። ወደ ሌላ ስራ ወደ ሌላ ነገር ልትሆን አይገባም። وترك الخيانة له في غيبته في فراشه وماله وبيته وترك متى يتبقباتال الخيانة شودا له لبالوا في غيبته راك بالبساله بغداي በስራ ምክንያት አገር ጥሎ ሊወጣ ይችላል። በሆነ ጉዳይ ይዞት ወደ ክልል ሊሄድ ይችላል። ስለዚህ በዚህ ጊዜ في فراشه በፍራሹ ላይ ክብሩ ልታስደፍራ አይገባም። ከባሏ ውጪ ሌላን ወንድ እሷን እንኳን እሷ ሊነካት አይደለ እሷን ሊያይ መፍቀድ የለባትም።
ሊያያት እንደው ተገላልጣ ባሏ ሳይሆን ሌላ ሰው ሊያያት አይገባም የሱ ወንድሞችም ይሁን ማንንም ይሁን እሱ በሌለበት ሰው ሲመጣ መመለስ አለበት ባል የለም አይደል መጣ አንድ ወንድ አንቋቋ ማን የሱ ወንድም ነኝ አለ የባልሽ ወንድም አይ ባል የለም ስለዚህ ተመለስ ሲመጣና መመለስ አለበት አይ እንዴት አርጌ ስለዚህ የሱ ዘመድ መጣ አይደል መጣ በቃ خلاص محرمش አጅነቢሽ አይደል ወይ እሱ እንዲመጣ ቶሎ ማድረግ ጓደኛው መጣ እንግዲህ እሱ ጓደኛ መጣ ስለዚህ አብደላ ነኝ መሐመድ ጓደኛ አለ ስለዚህ ናገባ ቁጭ በል ከዛ እጃ ሳጥበሽ ምግብ ሰጥተሽ ላ ይሄ የለም ባል በሌለበት ይሄ የለም በር ላይ ሲያንኳኳ ወንዶች የሉም ስለዚህ ወንዶች ሲመጡና ወይ ደግሞ ባል የለም ባል ሲመጣና ብላ አንድ ሴት ልጅ ይሄ ልታረግ ይገባል እንጂ ቤት ያንኳኳ ሁሉ እሱ በሌለበት ማንንም ልታስገባ ይገባል እንኳን ፍራሽ ልታስረግጥ አይደል ወማሊሂ በገንዘቡም እንደዚሁ እሱ ልክ ወጣ ብላ ወይም ደግሞ ንግድ ሊኖር ይችላል ብዙ ነገር እሷ የምትቆጣጠር ንግድ ልክ እሱ ወጣልኝ ብላ ማባከን ከጓደኞቿ ጋር በቃ እየተሰባሰበች በመከራ ይሱን ገንዘብ ማባከን ያቺም ያኛው መጋበዝ ያም መጥራት ላ አይጠበቅባትም ልክ ሲኖር እንዳለች ነው የምትሆነው ከባሏ ጋር የተደበቀ ሚስጥር ከባሏ ጋር ተደበቀ የምታረገው ነገር አንድ ሴት ሊኖራት አይገባም ይሄ ኺያና ነው መሸወድ ነው የሚባለው ባሏ ሁሉ ነገር ሲኖርም ሲርቅም እኩል መሆን አለበት ይሄ ካልሆነ ማጭበርበር ውስጥ ነው የመልቀመጥ ጠይቅበታለች ወበይቲ በቤቱ ጉዳይ ላይ ማለት ነው በንብረቱ በገንዘቡ በክብሩ ልታስደፍር አይገባም خلاص ጥንቁ ልትሆን ይገባል ገንዘቡ ልትጠብቅለት ይገባል ልክ እሱ ሲኖር እንደምታረገው ኢስራፍ ልታረግበት ማይገባም ልክ እሱ መውጣቱን ተከተለ እሱ ላልፈቀደው ሰው መግባት የለበትም ቤት ውስጥ እሱ ከሌለ ሰው የለም ወንዶች ሲመጣና በቃ ይሄ ሸሪዓዊ ድንጋጌ ነው ተገብሮ ይገባል አጅነቢ ሲመጣ በቃ መበለስ ባል የለም አሁን ልትገባትም ሸር አላህ አይፈቅድም ይሄ ነገር እክትላት ነው አይቻልም ሸሪ ደከማናት ከገባ በኋላ ቢደፍራት እኮ ነገ ባሏ እኮ አያምናትም አይ እሱ ደፍሮሽ ነው ካይላት በቃ አንቺ ፈልገሽ ጠርተሽው ነው ያመጣሽው ነው እኮ ሚላት ማን አያምናትማ ምክንያቱም መጣ ከፈተችው ገባ ቤት ውስጥ ከዛ ኋላ ደፈረኝ እንዲህ አረጋችሁ ብትለው መቼ ይሰማታል እሱ አንቺን አውቀሽ ነው የጠራሽው አውቀሽ ነው ያደረግሽው ሚላት ስለዚህ ለዛ ስለሆነ ሸሪዓ ባልና ሚስትን ጉዳይ ችግር ውስጥ የሚከተል ነገር ይዘጋል ስለዚህ መዝጋት አለባት እሷ ይሄ ነገር ማድረግ የለባትም ወጢቡ الرائحه ሁሌም ደግሞ ከሱ ጥሩ ሽታ እንዲያገኝ ማድረግ አለባት ጥሩ ሽታ ከሷ ላይ ያገኝ ይገባል መጥፎ ሽታ እንድትርቅ ይገባል وتعاهد الفم بالسواك አፏንም እንደዚሁ ብዙ ጊዜ ያው ባልና ሚስት ይቀራረባሉ ብዙ ነገር አለ ተቀራርበው ነው የሚነጋገሩት ብዙ ነገር አንድ ላይ ሆነው አፍና ላፍ ገጥመው ነው የሚያወሩት ብዙ ነገር አለ ስለዚህ በዚህ ሰዓት ላይ እሷን መጥፎ ሽታ እንድትሸት ማድረግ የለበትም እሷም ደግሞ ጥንቃቄ ልታደርግ ይገባል የተለያዩ ነገራቶችን በማድረግ ወቢል ሚስኪ ወጥይብ ሚስኪን እንዲሁም ደግሞ ሽቶችን በመቀባት ምክንያቱም ትችላለች ለባሏ እቤት ውስጥ ሆና ለባሏ ማጊጥ ሽቶ መቀባት ወደዋሙ ዚነቲ بحضرتي መዋብ ለሱ እሱ ያለ መዋብ አለባት ሽቶ መቀባት ለባሏ በዛው መውጣት የለባትም ማለት ሽቶ ተቀብታ እንዳትወጣ በዛው ልብስ እንዳትወጣ እንጂ ለባሏ ሽቶ ተቀባለች ሽታ የሚባል ነገር መጥፎ ሽታ ከማንኛውም ቦታዋ እንዲልቅ ታረጋለች ለሱ ውብ ሆና ተጠብቋለች ሁሌ ውብ ትሆንለታለች ማለት ነው ዳንቺ አይሻ ነሽ እንዲላት ማለት ነው እንዴ ትላንቱ ነሽ የትላንቱ ዳው በቃ ቀን በቀን አዲስ እንድትሆንበት ማለት ምክንያቱም ይሄ ልጅ ሰውነት ከወንድ ልጅ ለየት ያደረገው ነገር ምንድነው ሲዋቡ የሴት ልጆች ሰውነት ይቀያየራል ውበት ያኔ ሲቆነጃጁ ሌላ ይሆናሉ ያ እንዲሆን ሁሌ ማለት ነው እሷ እንደዛ ነገር ልታረግ ይገባል ነገር ግን ያ ነገር የሚያደርጉት ብዙ ሴቶች ላይ ይሄ ነገር ይዘናጋሉ ሚዋቡት አዲስ ልብስ የሚለብሱት መቼ ነው ከቤት ሲወጡ ነው ለባላቸውስ ሁሌ አንድ ያኔ ቢጃማ ነው የሚለብሱት በቃ ተመሳሳይ ቢጃማ ይኩሽና ቢጃማ በሱ ነው መጥተው ከባላቸው ጋር ቁጭ የሚሉት ላ ለባሏ ነው ልትዋብ ሸሪዓ ያዘዘው ለባሏ ነው ቆንጆ እንድትሆን የሚፈልገው ነገር ካለ ያ ነገር እንድታረግ ያደርገው ለባሏ ነው ለውጭ ሰውስ ውጭ ስትወጣ ያማረ ልብስ ወንዶች የሚስብ ልብስ ሳይሆን ደብዘዝ ያለ ሰዎችን ማይስብ እሷን ትኩረቱ በማይከቷት አለባበስ ነው ለብሳ የምትወጣ የሚገባው ነገር ግን በተቃራኒው ሴቶች ለውጭ ሰው ይዋዋባሉ ለውጭ ሰው ያኔ አይናፋር ይሆናሉ ለባሎቻቸው ግን የሉም ደፋር ናቸው ባሎቻቸውን ይናገራሉ በንግግር ያስቀየማሉ ለባሎቻቸው ግን ያኔ ለውጭ ሰው ግን ጸባያቸው ያሳምራሉ ይሄ ሊሆን አይገባም ለባሎቻቸው አይዋዋቡም ውብ አይሆኑም
እንግዲህ ያኔ ሰው ሲመጣ ግን ለውጭ ሰው ግን ይዋዋባል ሰርግ ሲመጣ ፕሮግራም አለ ሲባል ቆንጆታችን እንዴ ልብስ አለሽ እንዴ እስኪላት አንቺ እንዲ ውብ መሆን ትቻለሽ እስኪላት ድረስ እንግዳ ሲመጣ ለሱ ማሻአላህ አከባበሩ ቤቱ ራሱ እንግዳ አለ ሲባል የሚነጠፈው አነጣጠፍና ለሱ የሚነጠፈው አነጣጠፍ ይገርማል ለውጭ ሰው ግን ይነጠፋል ምግብ ለየት ያለ ምግብ ይሰራል ለሱ ግን ሁሉ የሚቀርበው ተመሳሳይ ምግብ ነው እሱ ባሉ እስኪመኝ ድረስ ምን አለ ሁሉ እንግዳ በመጣ እስኪል ድረስ ላ ልታረገው የሚገባው ለባሏ ነው ሁሉ ነገሯ ሲልጅ ምርጥ የተባለ ነገር ለባሏ ነው ሊሰጠው የሚገባው አለ የተባለ ነገር ኢክራም ልታረግለት የሚገባው ለባሏ ነው ለውጭ አይደለም ስለዚህ በአጠቃላይ በሁኔታዋ ለባሏ ዝግጁ ልትሆንና እንዲሁም ደግሞ እነዚህ ነገራቶች ልታስወግድ ይገባል ልትዋብለት ይገባል ወኢክራሙ አህሊሂ ወአቃሪቢሂ ቤተሰቦቹም እንዲወድ ማድረግ አለባት ዝምድና እንዲቆጥ ማድረግ አንድ ሴቶች አሉ በሰላም ሲኖር የነበረ ከቤተሰቦቹ ጋር ከእናት አባቶቹ ከወንድሞቹ ልክ እሷን ያገባል خلاص ጠላት ይሆናል ከነሱ የእናት አባቱን ሐቅ ዝምድናውን ይቆርጣል ላ እንደዛ ልትሆኛ ይገባል ሲጣላ ከቤተሰቦቹ ጋር እንዲታረቅ አባትህ አይደለ እናትህ አይደለች ወንድምህ አይደለ እነሱ ሲመጡ ማክበር ልዩ አቀባበል ማድረግ ቦታ መስጠት ለነሱ ምክንያቱም አባት እናቱ ማለት የሱ ደሙ ስጋው አጥንቱ ናቸው እሱ የእናት አባቱ ስጋ አጥንት ደም እንጂ ሌላ አይደለም ከእናት አባቱ ወጣ እንጂ ከሌላ ከመሬት የመጣ ካንቺ ዘንድ ይወጣ አይደለም ስለዚህ እንደዛ እስኮ እንደ ዝምድና እንዲቆርጥ ልታረጋው ይገባል ዝምድናው እንዲቀጥል እናት አባቱ እንዲያከብር ሐቃቸው እንዲወጣ አንቺን ቤት በመጡ ሰዓት ላይ ልታከብራቸው አንቺን እንዲወድሽ ማድረግ አመለካከታቸው ሊቀየር ጥሩ እንዲሆን ማድረግ ነው የሚጠበቅባት ቤተሰቦችን ማዋረድ እነሱን መስደብ እነሱን መዳፈር እነሱን ማማት በሱ ፊት የነሱ መጥፎነት ማንሳት አይተበቅባትም ይው ይጣላል ምንም እንኳን ቢሆን ቤተሰቦቹ ናቸው ካንቺ በፊት አብሯቸው ሲኖር የነበረ ከሆዷ አይወጣ ከእናት አባቱ ወንድሞቹ ናቸው ይፈልገ ቢጣላ ሊጣላቸው አይችልም ስለዚህ አንቺ በዚህ ሰበብ ያኔ በሆነ ነገር ሲከሰት አንቺ በዚህ መንገድ ላይ ዝምድና እንዲቆርጥ ታረጋጋም ነው ዝምድና እንዲቀጥል እናት አባቱ እንዲያከብር ማድረግ ነው የሚጠበቅ ባንድ ልጅ ወተረ القليل منه كثيرا ትንሽም ነገር ከሰጣት አብስታ ልትመለከተው ይገባል ሚሰጣት ነገር አልহামዱሊላህ ብላ ልትቀበል ይገባል ውጭ ልታይ ይገባል የሷ ጓደኛም ባል ለሚስቱ ሚሰጣትን ገንዘብ ልታይ ይገባል በቃ ባላት ነገር መብቃቃት አብሽሪ በቃናል ይሄ ብዙ ነው ብላ እሱን ወደ ማበርታት አብሽራ ተጨነቅ ዋናው በዲናችን እንጂ ዱንያ አይደለም ብላ ያኔ ሁሌ ልትነግረው ይገባል ምክንያቱም በዘመናችን ያሉ ፍቾች ትዳሮች በገንዘብ አይደለም የሚሆኑ ያሉት እውነተኛ መተሳሰብ እውነተኛ ፍቅር ሲጠፋ ነው እንጂ ገንዘብ ጠፍቶ የሚበላ ነገር ያኔ በሚበላ በሚጠጣ ነገር አይደለም እየተለያዩ ያሉት ስለዚህ ጎረቤቷን ማየት የለባትም የጎረቤቷ ያኔ ሴት ምትለብሰው ልብስ ይሄን ለኔም ግዛልኝ ማለት የለባትም እሷ ላይ ባላት ልትቀቀ ይገባል ዱንያ ነው ሌላ እንግዲህ ልብሱ ጀነት ያስገባት ጎረቤቷ የተገዛላትን ነገር ጎረቤት የተገዛ በፌ እኔ ጋር ለምን አልገምጣም እሷ ያ አልጋ ነው እኔ ጋር መፈልገው ልትል አይገባም ሁሌ ጧትና ማታ በአስቤዛ ሊጨቃጨቁ አይገባም አልহামዱሊላህ ይበቃናል በቃ ምክንያቱም በዚህ ነገር ላይ ሊያዩ ሞዴላቸው ሊሆኑ የሚገባ ነብይ ሰለላሁ ዐለይሂ ወሰለም አይሻ እንዴት ነበር ሲኖሩ የነበሩ እንግዲህ ፍቅራቸው ከነብይ ሰለላሁ ዐለይሂ ወሰለም ከባለቤቶቻቸው ጋር ግን ከመሆኑም ጋር በዱንያ ጉዳይስ እንዴት ነበር ለወር ለሁለት ወር ሰዓት ቤታቸው ማይከታተልበት ጊዜ ነበር ተምርና ውሃ ብቻ የሚበሉበት ጊዜ ነበር ዳቦ እንኳን ጠግበው ያልበሉበት ብዙ ጊዜ አለ ግን ከመሆኑም ጋር ፍቅራቸው ፍቅር አልነበረም አንድም ቀን ተጨቃጭቆ በዚህ በፍቅራቸው ቀንሶ ያቀም እየጨመረ ቢሆን እንጂ ስለዚህ ለዛ ስለሆነ ዋናው ነገር ትዳር የሚመራው ገንዘብ አይደለም ትዳር የሚመራው ሀብት አይደለም እንደው ሀብት ገንዘብ ፍቅር ከሌለ የመለያ ሰበብ ይሆናል ስለዚህ ለዛ ስለሆነ ባላት ነገር እንድትብቃቃ ይበቃል አልহামዱሊላህ አብሽር ይሄ ብዙ ነገር ነው ይሄ በቂ ነው ይሄ ብር በቂ ነው ሁሉ ነገር እናደርግበታለን ኢንሻአላህ ዛሬ ወጫችን ይበቃል ኢንሻአላህ አትጨነቅ አብሽር እነዚህ ልትለው ነው የሚገባው እንጂ ውይ በቃ ጧትና ማታ በቃ በዚህ ነገር ጭቅጭቅ ሊፈጠር አይገባም ያ ነገር እሷ ልታስተካክልና ትንሽ ነገር በቃ አብሽር በቂ ነው ይሄ ብዙ ነገር ያደርጋል ይሄ በቃ ብዙ ነገር ዋናው ነገር ፍቅራችን ነው እያለች ማለት ነው ዋናው ነገር እያለች ማረት ተጠበቅባቸዋል ማለት ነው እንዲሁ በዲኑ ነስሐ ልታረግለት ነገራቶችን እንዲያስተካክል ልትመክረው ችግር ካየችበት ለሱ ልትነግረው እንጂ የሱ የባሏን ችግር ገመና የባሏን ጉዳይ አውጥታ ለውጭ ሰው ለጓደኛዋ ለወንድሟ ለእህቷ ለአባቷ ለእናቷ መስጠት ማውጣት እንኳን አይፈቀድላትም ስለዚህ በአጠቃላይ ላይ የተጠቀሱ ምክሮች አንድ ሴት ልጅ ከጠበቀቻቸው እነዚህ ነገር ካደረገች ትዳራቸው ያማረ ይሆናል የተስተካከለ ይሆናል ትዳር የሚሆነው ያኔ ሲያምር ነው
ትዳርነቱ ደስ የሚለው ፍቅር ሲኖረው ነው ከዛ ውጪ ከሆነ ግን ያኒ መዳበል እንጂ ትዳር አይባልም ስለዚህ ያ ነገር እንዳይሆን አንድ ሴት ልጅ በተለይ ሙስሊም የሆነ ሰለፊ የሆነ ሴት ደግሞ እነዚህ ነገራቶች በደንብ የባለ ሐቅ ምን እንደሆነ ጠንቀቃ አውቃ በባሏ ላይ ልትተገብር ይገባል والله اعلم وصلى الله على نبينا محمد وعلى اله وصحبه وسلم